ይሄን ጥያቄ ብዙዎች ማስተካከያ አድርግ መልሱን አንተ እንዳልከው ኮሽየስሊ ሳይሆን ኬርለስሊ ነው የሚሆነው ስለዚህ ተሳስተሃል ብሎኛል። ስለዚህ ለሁሉም መልስ ከሚሆን ብዙዎች ደግሞ ያልሰጣችሁኝ ኮሜንት ያልሰጣችሁኝ እንደዛ ብላችሁ ካሰባችሁት በደንብ እንደገና ድጋሚ ልነግራችሁ ፈልጊያለሁ። ምን ማለት ነው? ኦልዞ የሚያያይዘው ኮንትራስት አይዲያ ነው ይታወቃል። ስለዚህ ኦልዞ ከኮሽየስሊ እና ከኬርለስሊ ምንም የሚያያይዘው ነገር እንደሌለ ደግሞ በደንብ እንድታውቁልኝ ይፈልጋለሁ። መጀመሪያ ላይ ምንድነው የሚለው? although the road was dangerous the driver continued the journey የሚለው ኦሬዲ በቃ አልቋል። እዛ ጋር ነው ኮንትራስት አይዲያው ያለቀ ማለት ነው። ለምን? መንገዱ አደጋ ነው አደገኛ ነው ወይም ደግሞ አደጋ አለው። ስለዚህ መሆን የነበረበት መቅረት ነበረበት አይደል ሹፌሩ። አሁን ግን ሄዷል። ሶ ኮንትራስት አይዲያ ማለት ይሄ ነው። ታዲያ ኮሽየስሊና ኬርለስሊ የሚለው ምን ሊሰራ መጣ ካላችሁ እዚህ ጋር ነው ትልቅ ነጥብ መያዝ ያለባችሁ። ሎጂካል ሪዝኔብል መሆን አለባችሁ ይላል። ለምን? ቨርባል ሪዝኒንግ ነዋ። ኤንጋት ተፈታኞች በተለይ በጣም ትኩረት ማድረግ አለባችሁ እዚህ ላይ። ለምሳሌ ዝናብ ቢሆንም ወደ ውጭ ወጣሁ ስትሉ ኦሬዲ ኮንትራስት አይዲያው እዚህ ጋር አለቀ። ነገር ግን ውጭ ስትወጡ ጥላ ይዛችኋል ወይስ አልያዛችሁም? እኛ የምናውቀው ነገር አለ ወይ? የለም። ስለዚህ ዝናብ እየዘነበ አንድ ሰው ባዶውን መውጣት የለበትም ማለት ነው። በሎጂክ ሲታይ ምን መያዝ አለበት? ጥላ መያዝ አለበት። ይሄ ነው ሎጂካል ሪዝኒንግ የሚባለው። ስለዚህ ትክክለኛ ግራማቲካሊ ኮሬክት መሆን አለበት። ሲቀጥል ደግሞ ሎጂካሊ ትሩ መሆን አለበት ወይም ደግሞ ሎጂካሊ ሪዝኔብል መሆን አለበት። ቨርባል ሪዝኒንግ ውስጥ የምትፈተኑት ጥያቄ። ለዚህ መንገዱ አደገኛ ቢሆንም እንኳን ሹፌሩ በጥንቃቄ መንገዱን ቀጠለ ብላችሁ ነው መያዝ ያለባችሁ እንጂ እናንተ ባሰባችሁት ኮንትራስት አይዲያ ነው የሚያስከትለው ኦልዞ የሚይዘው። ስለዚህ ኬርለስሊ ነው ከዛ ጋር መጣበር ያለበት ያላችሁኝ። እንደዛ ቢሆን ኖሮ እንዲያውም እናንተም ተሳስታችኋል እኔም ተሳስቻለሁ ማለት ነው። ለምን? ኦልሬዲ ኮንትራስት አይዲያው እዛ ውስጥ አልቋል። ዳሽ ቦታ ላይ ምንም ነገር መግባት አይጠበቅበትም እያልኳችሁ ነው። እሺ በደንብ እችን ተገንዘቡልኝ እና የመልስ መቀያየር ምንም የለም። ትክክለኛ ነው። መልካም ጊዜ